አረገ ራያን ለምን ያስገባው ራያን በስንተኛው ደቂቃ ነው እንደዛ ያደረገው መጨረሻ ላይ ነው አልገባም ራያ ጭራሽ አልገባም እነ ሪዝ ነው ነው የሚባለው አልገባም እሺ እንትና ሳይለም ማን ነበር 7 ቁጥር ሳካ ማሱ ምንም እየተጫወተ አይደለም አሁን እኮ ፕሪሚየር ሊግ አይደለም እኮ ታዲያ ምን አስጨነቀ አንደኛ ላይ እኮ ናችሁ ካራቦ ካፕ ምን ያደርግልሃል ዋናው እኮ ነው ካራቦ ካፕ ምንም ማለት እሺ ኢዜ ራሱ ባይጎዳ እንኳን ኢዜ ሹት ራሱ አለው እሱ ቢገባ ኖሮ አንዱ ነው ኢዜ አልገባም እንዴ ሳካ ምን ይሰራል ሳካ ምን ባይሰራው ሳካ ምንም ቆይቼ እናንተናስ እሺ ማን ነው ገብርኤል ነው ዶኩ የለም እንዴት እስቲ ዝም በል ገብርኤል ነበር ገብርኤል ኢየሱስም ካፍተኝ ቦታ ሰባ ምናምን ላይ ገባ ገብርኤልና ማርቲኔሊ ተከራከሩ ነበር አይ ጃላታ ባባ ኖ ስማኝ አሁን ኳስ ነው አይደል ኳስ ህይወት አይደለም ይሄ ጌም ነው ወይ እኛ ስልክ ላይ ምናምን እንጫወተው ጌም አንተ እንደ ህፃን ታለቅሳለህ እንዴ ኳስ ብለ ስላበሸቁ ነው ማን ያበሸቀ ጃክ ነው ለሱ በሸቆ ነው አይ ያችንን ስንጨርስ ኳስ ነው አይደል አያስለቅስም ጃክ እንትን ስላለ አይደል ስላበሸቀ ነው ጃክ እኮ ዩናይትድ ደጋፊ ነው በቃ አርሰናል ሁሌ የሚያሸንፋል ጎበዝ ነው ኳስ ማለት ነው ማለት የህፃናት ቃቆሼ እቺ የምታክል ኳስ እቺ የምታክል ቦል ማለት ነው አርቴታ ምን መልእክት እስቲ አርቴታ ሲጀመር ራያ ብቻ ሳታለቅስ አውራ እኮሽ ራያ ብቻ ነው ማስገባት ያለበት በረኛ በጣም ጎበዝ ነው በረኛ በጣም ጎበዝ ነው ራያ ቢኖረው አንድ ጎል ቢገባ ሁለተኛው ጎል አይደገም ነበር አሁን የገባው በረኛ ጎበዝ አይደለም በረኛ ጎበዝ አይደለም በበረኛ ውስጥ ይገባው የሁለተኛውን ራሱ በረኛ ባይነካ ይወጣ ነበር ተከላካይ አስወጣ ነበር በረኛ አርቴታ አሁን ይባረርል ወይንስ ይኑር ይባረር አስጠልታችሁ ነው ከዛ ማን ይግባ ካሌላ ዳኛ ነው አሰልጣኝ ዳኛው ራሱ ያዳል ለሲቲ ነው የሚያዳለው እሱ ጉዳት ነው ለምን እንዴ ዛሬ ጌታን ማዱኬ ደግሞ ኳስ ይበላል ምን ማለት ኳስ ይዝና አያቀብልም ብቻ እናሸንፋለን በቀጣይ እሺ ታሸንፋለህ አንተ ነው